ጉድ ሞርኒንግ ሆሊ ስፒሪት የተሰኘው የፓስተር ቤኒሂን መጽሐፍ በእርግጥ ላወቃችሁ እችላለሁን የሚለው ከ1973 የገና በዓል 3 ቀናት ቀደም ብሎ ነበር። ፀሐይ በዚያ ቀዝቃዛና ጭጋጋማ የቶሮንቶ ጠዋት ላይ አሁንም እየወጣች ነበር። በድንገት እዚያ ነበር። መንፈስ ቅዱስ ወደ ክፍሌ ገባ። በእጅ የያዝከው መጽሐፍ ለአንተ እንደሆነ ሁሉ በዚያ ጧትም ለእኔ እውን ነበር። በቀጣዮቹ 8 ሰዓታት ከመንፈስ ቅዱስ ጋር አስደናቂ ተሞክሮ አጋጠመኝ። የህይወቴን አቅጣጫ ቀይሮታል። ቅዱሳት መጽሐፍትን ስከፍት የመገረምና የደስታን እንባ ከጉንጮቼ ላይ ፈሰሰ። እርሱም ለጥያቄዎቼ መልስ ሰጠኝ። ክፍሌ ወደ ሰማይ ዳርቻ ከፍ ያለ ይመስል ነበር። እናም ለዘላለም እዚያ መቆየት ፈልጌ ነበር። ገና 21 ዓመት ሞልቶኝ ነበር እና ይህ ጉብኝት እስካሁን ከተቀበልኳቸው የልደት ወይም የገና ስጦታዎች ሁሉ ምርጡ ነበር። ከአዳራሹ በታች እናቴና አባቴ ነበሩ። ቤኒ ምን እየደረሰበት እንዳለ በፍጹም ሊረዱኝ አይችሉም። እንደ እውነቱ ከሆነ ምን እያጋጠመኝ እንደሆነ ቢያውቁ ኖሮ ቀድሞውኑ ሊፈርስ በተቃረበ ቤተሰብ ውስጥ የመሰባበር ነጥብ ሊሆን ይችል ነበር። ሕይወቴን ለኢየሱስ ከሰጠሁበት ቀን ጀምሮ ለ2 ዓመታት ያህል በእኔ በወላጆቼ መካከል ምንም አይነት ግንኙነት አልነበረም። በጣም አስፈሪ ነበር። ከእስራኤል የመጣ የስደተኛ ቤተሰብ ልጅ እንደመሆን መጠን ወገን በመጣስ ቤተሰቡን አዋረድኩ። በሕይወቴ ውስጥ ከዚህ የበለጠ አስከፊ የሆነ ነገር አልነበረም። በክፍሌ ውስጥ ግን ንጹህ ደስታ ነበር። አዎ፣ የሚገርም ነበር። አዎ፣ በክብር የተሞላ ነበር። ከ48 ሰዓት በፊት ምን ሊደርስብኝ እንደሆነ ብትነግረኝ ኖሮ በፍጹም አልኩት ነበር። ነገር ግን ከዚህ ቅጽበት መንፈስ ቅዱስ በሕይወቴ ውስጥ ሕያው ሆነ። ከእንግዲህ ሥላሴ ሶስተኛ ሰው አልነበረም። እውነተኛ ነበር፣ ባህሪ ነበር እና አሁን ከአንተ ጋር ልካፈለው እፈልጋለሁ። ጓደኛዬ፣ ከምንም ነገር በላይ የሆነ ከመንፈስ ቅዱስ ጋር የግል ግንኙነት ለመጀመር ዝግጁ ከሆንክ አንብብ። ካልሆነ ግን የዚህ መጽሐፍ ሽፋኖች ለዘላለም እንደተዘጉ እመክርሃለሁ። ልክ ነው። መጽሐፍ ዝግ፣ ምክንያቱም የማይከፈለው ነገር መንፈሳዊ ሕይወት ይለውጣል። በድንገት ይደርስበታል። እያነበብክ ሊሆን ይችላል። ምናልባት እየጸለይክ እያለ ሊሆን ይችላል። ወይም ወደ ስራ እየነዳ እያለ ሊሆን ይችላል። መንፈስ ቅዱስ ለግብዣ ምላሽ ይሰጣል። የቅርብ ጓደኛ፣ መሪ፣ አጽናኝ፣ የዕድሜ ልክ ጓደኛ ይሆናል። አንተና እርሱ ስትገናኙ ቤኒ መንፈስ በሕይወት ውስጥ መኖር ምን እያደረገ እንዳለ ልነግርህ እችላለሁ። የእግዚአብሔር ኃይል ተገለጠ። ጂም እና የሚትሮስ ቄስ በነበርኩበት ቤተክርስቲያን አግኝቼው ነበር። ቡድን የፈወሰ ወንጌላዊ ካትሪን ኩልማን ስብሰባ ላይ ሊሄድ ነበር። እውነቱን ለመናገር ስለ አገልግሎቱ ብዙም የማውቀው ነገር የለም። በቴሌቪዥን አይቻት ነበር እና ሙሉ በሙሉ ከለከለችኝ። አስቂኝና ትንሽ እንግዳ መስላ እንደታየችኝ አስቤ ነበር። ስለዚህ በትክክል በጉጉት አልተሞላው። ክፍል 2 ይቀጥላል።